ቢዩቲፉል ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁትኝ ነጭ ሂና ነው። እንዴት አድርገን እንደምንሰራ አሳያችኋለሁ። በዛ ላይ ደግሞ በጣም ላመሰግናችሁ እወዳለሁ። ሰብስክራይብ ስለምታደርጉኝ፣ ስለምታዩኝ፣ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ሌላም አሪፍ የሆኑ ቪዲዮዎች እለቅላችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ዛሬ ይዤላችሁ የመጣሁትኝ ነጭ ሂና ነው። ነጭ ሂና ነው። መቀሴ ጠፍታለች እና መቀሴን ስለጠፋች እንደዚህ ነው ማስረዳችሁ። ከባድ ነገር ስላልሆነ ይከብዳችኋል ብዬ አላስብም። መጀመሪያ የምትፈልጉትን ቅርጽ ታወጣላችሁ። እቺን ቅርጽ አንዷ ሰርቼባታለሁ፣ እዚህ ጋር ያለችውን ሰርቼባታለሁ። እሷን ቅርጽ ካወጣችሁ በኋላ ምንድነው የምታደርጉት? ስፖንጅ ላይ ውሃ ነክራችሁ፣ እንደዚህ አይነት ስፖንጆች አሊያም ደግሞ በዋይፕስም ይሆናል። ዋይፕስ ውሃ ረጠብ ያለ ዋይፕስ መሆን አለበት፣ ደረቅ ብቻ መሆን የለበትም። ከዛ እቺ ቆረጣችኋትን ወስዳችሁ እንደዚህ ልጥፍ ታረጉና እንደነገርኳችሁ እጃችሁ ላይ እንደዚህ ካረጋችሁት በኋላ በስፖንጅ ወይም በዋይፕስ ታስነኩትና በደንብ ረጠብ ካለ በኋላ ከ30 እስከ 1 ደቂቃ ከ30 ሰከንድ እስከ 1 ደቂቃ ታገሳችሁት ወረቀቱን ትልጡታላችሁ። እዚህ ጋር የምታዩት ዲዛይን ቀጥታ እጃችሁ ላይ ያርፋል። ከዛ እዚች ላይ ያው ብዙም እንትን የማብረቅረቅ ምናምን ሁኔታ ስለሌለው እዚህ ላይ ትንሽ የተወሰነ እጃችሁ ላይ ግሊተር ተጨምሩና ከዛ በኋላ ለተለያዩ ለፕሮግራሞች፣ ለሰርግ፣ ለመልስም ለተለያዩ ፕሮግራሞች ከዛ ግሊተር ሲኖረው በጣም ያምራል፣ ሻይን ያደርጋል። ለተለያዩ ፕሮግራሞች እንግዲህ የምንጠቀመው ይሄ ነው። ተበጥብጦ የሚዘጋጅ ሳይሆን በእንደዚህ በስቲከር መጥቶ በስፖንጅ ውሃ አስነክተን የምንለጥፈው ነው። ጋር ስለ ግሊተር ደግሞ ማወቅ የምትፈልጉ ከሆነ ጻፉልኝ። ስለ ግሊተርም ደግሞ ለብቻው ሌላ ቪዲዮ የምሰራላችሁ ይሆናል። ከዚህ የተለየ ስለ ሂና የምትፈልጉት ሌላ ቲፕ ካላችሁ፣ ስለ ተለያዩ ነገሮች የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ገብታችሁ መጠየቅ ትችላላችሁ። ያለውን ነገር በደንብ አብራርቼ የማቀርብላችሁ በቪዲዮ የምሰራላችሁ ይሆናል። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። ባይ ባይ።